ሲሲሊ ሜዲትራኒያን ባህር ዳርቻ። ስልኩን በቀስታ ከዘጉት በኋላ በእርካታ ፈገግ አሉ። ጣና ሐይቅ ውስጥ የምትገኝ አንዲት ብጣቂ ደሴት ላይ የኢንቨስትመንት ስምምነት ለመፈራረም ጫፍ መድረሳቸውን ያበሰራቸው ስልክ ነበር። የተቀዳላቸውን ወይን ተጎንጭተው ጉንጫቸው ውስጥ እያንቋልሉት ብርጭቆው ላይ ቡዝዝ ብለው ጥቂት ካሰላሰሉ በኋላ ከፍሳቸው ጋር ተጉመጥምጠው ዋጡት። ከረጅም እልህ አስጨራሽ ጊዜ በኋላ አሉ ቃላቱን ጠበቅ አድርገው። ያ ኃያል ሚስጥር የግሌ ሊሆን ነው። ግን ምን አይነቶቹ ቀሽሞች ናቸው? እንዴት እስካሁን አልደረሱበትም? በርግጥም ከኔ በቀር ወደዛ ሚስጥር የሚደርስበት የለም። ማንም ጭቃ ራስ ጭንቅላት ይጠይቃል። ጭንቅላት። በጠቋሚ ጣታቸው ጭንቅላታቸውን ጠቆም እያደረጉ ተነስተው ከተንጎራደዱ በኋላ ቪቫ ሞርሞርዲኖ፣ ቪቫ ቡስኪ ተመልሰው ተቀመጡ። ፈርጣማው ጥቁሩ የግል ጠባቂያቸው ዲዮላ በሁኔታቸው ፈገግ ሲል ባዶ ቀይ ድዱን አይተው ቪቫ ዲዮላ፣ ቪቫ ባሪያው አሉት። እሱንም ቀል ሊወጣልህ ነው ባሪያ፣ የሞት ሽረት ትግል ካላደረክ ግን ባርነት ይቀጥላል። መሐንዲሶቹን እዛው ሜዲትራኒያን ባህር ውስጥ አስወግጃቸዋለሁ አላቸው። የሰሩትን ጠላቂ ኤክስካቫተር ዶዘር እንደፈለኩት ማድረግ ካለማመዱ በኋላ የማውቀውንና ያስፈጸምኩትን ነገር መልሳት ትንገረኛ አንተ ባሪያ፣ እንዳንተ ደደብ እንዳልመስለ። ይህ የሁሉንም ነገር መጀመሪያ ነው። ና ይልቅ ወይን ጠጣ። ለዚህ ጣፋጭ ስኬታችን ብርጭቋችንን ከፍ እናድርግ። ዶን ሞርሞርዲኖ ቡስኪ የ94 ዓመት ዕድሜ ባለጸጋ ቢሆኑም በምድር ላይ 94 ቀናት የቆዩ ያህል አይሰማቸውም። የመኖር ፍላጎታቸውና ሀብት የማጋበስ ሕልማቸው ገና እንደጎመራ ነው። ምንም እንኳን ዘመዶቻቸው እርስ በርስ ተጨራርሰው ቢያልቁም እሳቸው ግን የባዕዳንና የካፓ ዲካፒ ሰዎች ሀብታም ናቸው። በሲሲሊ የሜዲትራኒያን ባህር ዳርቻ ከሰው መዳረሻ ርቆ በተሠራና ከፍተኛ ጥበቃ በሚደረግለት መኖሪያ ቤታቸው ውስጥ ከ40 በላይ ሰዎች አሏቸው። ከነዚህ ሰዎች መካከል 18ቱ የግል ጠባቂዎቻቸው ሲሆኑ 22 ያህሉ ደግሞ ዕቁባቶቻቸውና ሚስቶቻቸው ናቸው። በዓለም ዙሪያ በተበተኑ ወኪሎቻቸው አማካኝነት በሞኖፖሊ የያዙት በኮሎምቢያና በጀማይካ ውስጥ ያሉት ሰፊ የዕፅ ማሳዎች፣ ማሌዥያ ውስጥ የተተከለው ግዙፍ የዘይት መጭመቂያ ፋብሪካ፣ ጣሊያን ውስጥ ያሉት 3 የብረታ ብረት ማምረቻ ፋብሪካዎች፣ ደቡብ አፍሪካ ውስጥ ያለው ዕውቁ የአልማዝ ማዕድን አውጪ ኩባንያ እንዲሁም በዲሞክራቲክ ኮንጎ ውስጥ ከ2 ዓመታት በፊት የከፈቱት የማዕድን ማውጫ ጣቢያዎች ባለቤት የሆኑ የጣሊያን የማይታዩት ቱጃር ናቸው። ዶን ሞርሞርዲኖ ቡስኪ። ዶን ሞርሞርዲኖ ቡስኪ ኢጣሊያ ኢትዮጵያን ከአድዋ ድል 40 ዓመት በኋላ እንደገና በ1928 ዓመተ ምህረት ስትወር ከቤተሰቦቻቸው ጋር ወደ ኢትዮጵያ ሲገቡ ገና ወጣት ነበሩ። የኢጣሊያ ጦር በኢትዮጵያ ለ5 ዓመታት ሲቆይ የሞርሞርዲኖ ቤተሰብ በባህር ዳር ከተማ ምስራቃዊ ጫፍ በጣና ሐይቅ ዳርቻ በአንድ ዘመናዊ ቤት ውስጥ ይኖር ነበር። ይሄው ቤተሰብ የኢጣሊያ ጦር ከኢትዮጵያ ተባሮ ሲወጣ ኢትዮጵያን የሙጥኝ ብሎ ኢትዮጵያ ውስጥ ቀረ። ጣሊያናዊው ቤተሰብ ኢትዮጵያ ውስጥ የቀረበትን ሚስጥር ማንም የሚያውቅ አልነበረም። በኋላ ምንጩ ባልታወቀ ግጭት ቤተሰቡ ለሁለት ተከፈለ። የሞርሞርዲኖ አያቶች ከባህር ዳር ከተማ ሸሽተው በከፋ ጠቅላይ ግዛት ውስጥ ወደምትገኘው ቦንጋ ከተማ ሲጓዙ ግማሹ እዛው ቀረ። በዚህ ወቅት የቤተሰቡ ብዛት ከኢጣሊያ በመጡት አጎቶቻቸው ተበራክቶ ነበር። በኋላ ደግሞ እርስ በርስ መገዳደል ተጀመረ። በዚህ ወቅት ሞርሞርዲኖ ወደ ቦንጋ ከሄደው ቤተሰቡ ጋር አብረው ተጉዘው ስለነበረ የጠቡን መንስኤ ሊያውቁት አልቻሉም። የሞርሞርዲኖ አባት ጣሊያናዊው ቡስኪ ወደ ኢጣሊያ ብቻቸውን ሸሽተው ለጥቂት ጊዜ ከቆዩ በኋላ ተመልሰው ሲመጡ ቤተሰቡ በመገዳደል ተመናምኖ ነበር። የቀሩትም በቦንጋ ከተማ የኤሌክትሮኒክስ መሸጫ ሱቅ ከፍተው የሚኖሩ ጥቂት አቅመ ቢስ ጣሊያናውያንና በባህር ዳር ከተማ የቀሩ ተጧሪ አዛውንቶች ብቻ ነበሩ። ቡስኪ ከጣሊያን እንደተመለሱ
ሁሉንም ነገር ተቆጣጠሩትና ቤተሰቡ ይፋጅበት የነበረውን ምስጢር የግላቸው አደረጉት። በ1940 ዓመተ ምህረት በቡስኪ የረጅም ጊዜ ዕቅድ መነሻ የሆኑ ዘንድ 3 ባለሞተር የእንጨት ጀልባዎችና በ1940 ዓመተ ምህረት በቡስኪ የረጅም ጊዜ ዕቅድ መነሻ የሆኑ ዘንድ 3 ባለሞተር የእንጨት ጀልባዎች በጣና ሐይቅ ላይ ታዩ። በዚህም በቡስኪ የንግድ ኤምፓየር ውስጥ ብቻ የሚንቀሳቀስ የባህር ላይ ትራንስፖርት በጣና ሐይቅ ላይ ተጀመረ። ቡስኪ ይህንን የሚያደርጉበትን ምክንያት ማንም አያውቅም፣ ቤተሰቡም ቢሆን። ዘግየት ብሎ ደግሞ የባህር ዳርንና አካባቢውን ሕዝቦች ያስደመመ አንድ ነገር ተከሰተ። ጣሊያናዊው ቡስኪ ጣና ሐይቅ ውስጥ የኢጣሊያ ጦር ያሰጠማቸውን 3 ጀልባዎች አወጡ። የኢጣሊያ ጦር በጦርነቱ ወቅት ከሰሜን ወደ መሃል አገር በሚያደርገው ግስጋሴ የሰሜን ምዕራብ ኢትዮጵያ አካባቢዎችን በተለይም ጎጃምንና ጎንደርን ሙሉ በሙሉ ለመቆጣጠር ያመቸው ዘንድ መቀመጫውን ጎንደር የማዘዣ ጣቢያውን ደግሞ ጎርጎራ ላይ በማድረግ በጣና ሐይቅ ላይ ስንቅና ትጥቅ ለማጓጓዝ በርካታ የሞተር ጀልባዎችና መርከቦችን በባህሩ ላይ አሰማርቶ እንደነበር ቡስኪ ጠንቅቀው ያውቁ ነበር። በመሆኑም የኢጣሊያ ጦር ከኢትዮጵያ ተባሮ ሲወጣ ለወታደራዊ አገልግሎት ሲጠቀምባቸው የነበሩትን መርከቦችና ጀልባዎች በጣና ሐይቅ ውስጥ አስጥሟቸው መውጣቱንና ጥቂቶች የሰጠሙበትን ቦታ ጠንቅቀው የሚያውቁት ቡስኪ ጎርጎራ ወደብ አጠገብ በሚገኘውና ከፍተኛ ጥልቀት ባለው የጣና ሐይቅ ክፍል በአንጋራ ተክለ ሃይማኖት ደሴት አቅራቢያ የሰጠሙትን 3 ጀልባዎች አወጧቸው። በእነዚህ ከሐይቁ ሰጥመው በወጡ ሳን ጆርጅ፣ ሳንታ ማሪያና ሳኒኮላ በተባሉ 3 መርከቦች ናቢጋ ጣና በሚል ስም የይስሙላ ማኅበር ያቋቋሙት ጣሊያናዊው ሰው ቡስኪ የቀለጠ የባህር ላይ ትራንስፖርት ድርጅት ሲጀምሩ የጠየቃቸው ኢትዮጵያዊ የለም ነበር። በእርግጥ ጣሊያናዊው ቡስኪ ይህን ያደረጉት በሐይቁ ላይ በከፈቱት የትራንስፖርት ድርጅት ለመክበር አልነበረም። የአካባቢውን ሕዝብ የትራንስፖርት አማራጭ እንዲኖረውም በማሰብ አልነበረም። እንዲያውም ይህ የሥራቸው ጅምር ነበር። ሌላ የሚፈልጉት ታላቅ ምስጢር እንዳላቸው እርሳቸው ብቻ ነበር የሚያውቁት። ናቢጋ ጣና እንቅስቃሴውን በማጠናከር የጥገናና የስምሪት ማዕከሉን ጎርጎራ ላይ በማድረግ ከጎርጎራ ባህር ዳር የቀጥታ ጉዞ ማካሄድ ጀምሮ ቀስ በቀስ ስምሪቱን ወደ ምዕራብ ጣና ዳርቻ ቁንዝላና ደንገል በር አካባቢዎች በማስፋፋት እስከ 1950ዎቹ ድረስ ለንጉሳውያን ቤተሰቦች ጠቀም ያለ ጉርሻ በመስጠት ሲባዘን ቢኖርም የቡስኪ ልብ አልደረሰም ነበር። በግላቸው ብቻቸውን የሚያደምጡትና የሚፈልጉት ታላቅ ምስጢር የውሃ ሽታ ሆነባቸው። ይባስ ብሎ በዚህ ሁኔታ እስከ 1967 ዓመተ ምህረት የዘለቀው የናቢጋ ጣና ኩባንያ ንጉሳዊው አገዛዝ አክትሞ የደርግ መንግሥት ሲተካ መስከረም 16 ቀን 1967 ዓመተ ምህረት በመንግሥት ተወርሶ ናቢጋ ጣና በወታደራዊው መንግሥት ቁጥጥር ስር ዋለ። የቡስኪ ተስፋም ሰለለ። ጣና ሐይቅ ያረገዘው የቡስኪ ኃያል ምስጢርም ተዳፍኖ ቀረ። የወታደራዊው መንግሥት ከፍተኛ ቁጥጥር አላሰናዝራቸው ሲል ቡስኪ የጣናውን ምስጢር ለሞርሞንዲኖ አሸጋሸጉ። ሞርሞንዲኖ ቡስኪም የጣናውን ምስጢር እንዳረገዙ ባስገድዶ መድፈር ተከሰው እስራት ተበየነባቸው። በኋላም ከኢትዮጵያ ተባረሩ። ተጫርሶ በውርደትና በሽንፈት ጣሊያን የገባው የቤተሰቡ ቅሪት በሲሲሊም ጥሩ ነገር አልገጠመውም። ሞርሞንዲኖ ከዚህ ቤተሰብ ሙሉ በሙሉ ከማፈንገጥ የተለየ አማራጭ አልነበራቸውም። ከሲሲሊ ማፊያዎች ጋር ተቀላቀሉ። ሲሲሊ በዚህ ወቅት የማፊያዎች የእርስ በርስ ግጭት የሚያመሳት ረፍት አልባ ምድር ሆና ነበር የጠበቀቻቸው። መገዳደልና በቀል የዘወትር የሲሲሊ ተራ ትርኢት ነበር። ከማፊያዎቹ ጋር ሲቀላቀሉ የራሳቸውን ቡድን የመመስረትና ዶን የመሆን ህልም ሰንቀው ነበር። ሲሲሊ ውስጥ ለማፊያዎች የሚሰጠውንና ዶን የሚለውን የክብር ስም ለማግኘት ቀላል ባይሆንም እርሳቸው ግን በብልጠት ቀላል አደረጉት። ቀስ በቀስ
ሲሲሊ ሞርሞርዲኖ የሚለውን ስም መስማት ጀመረች። አስፈሪው ሞርሞርዲኖ የሲሲሊን ማፊያዎች አቻ ለመሆን የተጠቀሙበትን ዘዴ እስከ ዛሬ ማናቸውም ማፊያ የተጠቀመው አልነበረም። የማፊያዎች አለቃ ሆነው ዶን የሚለውን የክብር ስም ሲጎናጸፉ ጠንካራ የማፊያ ቤተሰብ መስርተው ነበር። በዚህ ቤተሰብ ውስጥ ግን አንድም ዘመዳቸው አልነበረም። ከ40 በላይ ሰዎች ባሉበት ቤተሰብ ውስጥ አንድ ታማኝና አደገኛ ጥቁር ሰው መኖሩንም መላ ሲሲሊ ያውቃል። ኢትዮጵያዊው ዲዮላ የሞርሞርዲኖ ቀኝ እጅ የሆነበትን ምስጢር ግን እሱ ብቻ ነው የሚያውቀው። ዶን ሞርሞርዲኖ በአሁኑ ወቅት ኢትዮጵያ ውስጥ ቀርቶ ከነበረው ቤተሰብ ውስጥ የተረፈው ብቸኛ ሰው ናቸው። ሲሲሊያውያን የሲሲሊ ራስ ይሏቸዋል። ፓሌርሞም ከመንግሥት ባለሥልጣናት ይልቅ ለሞርሞርዲኖ ሰጥለጥ ትላለች። ሲሲሊ ውስጥ ትክክለኛ ገዢዎች ማፊያዎች ናቸው። በማፊያዎች ጥበቃ ውስጥ ያልታቀፈ ማንኛውም ቤተሰብ በአንድ ሌሊት ላለመጥፋቱ ዋስትና የለውም። በማፊያዎች ጥበቃ ውስጥ ሆኖ ለነርሱ የማይገብር ቤተሰብ ይጠፋል። በዚህ ከፍተኛ ጥበቃ በሚደረግለት የቤታቸው ግቢ ውስጥ ዝር የሚል የለም። የዛሬውን ደስታ በፈንጠዝያ ለማጀብ ከምድር በታች በተሠራው ሌላኛው የቤታቸው ክፍል ውስጥ በሰዓት መሞቂያው አቅራቢያ ወይን እየተቀዳ በቁባቶቻቸውና በሚስቶቻቸው የተከበቡት ዶን ሞርሞርዲኖ ሴቶቹ በሚዘምሩት ለእርሳቸው መወድስ ሲባል በተደረሰው መዝሙራቸው እየተደሰቱ የጥንታዊነትና የታላቅነት ስሜት እየተሰማቸው ነው። ሴቶቹ በቆየ ዘዬ በሚዘምሩት የውዳሴ መዝሙርና በወይኑ መጠጥ ስሜታቸው በደስታ ንሯል። ሳቁና የወይኑ ዱቅዱቅታ አስፈንድቋቸዋል። ጌታ ሞርሞርዲኖ ቡስኪ የሲሲሊው አድባር አይሞት አያረጅም፣ ፀሐይ ቢጠወልግ ጨረቃ ቢሰበር። ሰምተው አይጠረቁም ይህን መዝሙሩን ሲሰሙ ወንድነታቸው ይነቃቃል። ሁሉም ነገር ወደ ነረት ያመራል። ቀንዳቸው ይሾላል። በወይኑ ሞቅታና ዕርቃናቸውን በዙሪያቸው በሚያሻሿቸው የወስብ እመቤቶች በሚመስሉ ሴቶች እቶናዊ ገላ በርካታና በነረት ይስቃሉ። ምድር ቤቱን የሳቅ ማብረቻ ያስመስሉታል። በወይኑ ዱቅዱቅታና የእሳቱ ነበልባል በፈጠረው ግለት ከቁባቶቻቸው መሃል ደስ ያለቻቸውን መርጠው ይወስባሉ። ሌሎች ሲያሻሿቸው፣ ከፊሎቹ መዝሙሩን ይቀጥላሉ። የጀመሯት ካልጣመቻቸው ሌላኛይቱን ሴት ጎትተው ጭኗ ውስጥ ይገባሉ። እሷም ካልጣመቻቸው ሌላይቱን ከኋላ ማጥቃት ይጀምራሉ። የዶን ሞርሞርዲኖ ቡስኪ ዕድሜ እየገፋ በመጣ ቁጥር የቁባቶቻቸውና የጠባቂዎቻቸው ሀብታቸውን የመቀራመት ሽኩቻም በዛው ልክ እየናረ መጣ። እሳቸው ግን ጸጉራቸውና ቆዳቸው እንጂ ልባቸው ገና አላረጀም። ቅንጣት ታክል ዝንጋኤ አይነካካቸውም። እንዲያውም እያረጁ በመጡ ቁጥር የማስታወስ ብቃታቸው እየበለጸገ መጣ። በአንድ ወቅት ፈረንሳይ ውስጥ ሾርባ ቀርቦላቸው ከተመገቡ በኋላ ሲከፍሉ አስተናጋጁ 5 ሱ አጥቶ ያልመለሰላቸውን ሁሉ ሳይቀር እስከ ቀኑና እስከ ሰዓቱ ድረስ ያስታውሱታል። ጠባቂዎቻቸው በእኒያዛውንት ዕድሜ ዘልዛላነት መማረር ጀምረዋል። የአዛውንቱን ሞት እየተጠባበቁ እርስ በርሳቸው 18ቱም ሊጫረሱ ሴራ እየተጠማጠሙ ነው። ከ18ቱ ጠባቂዎች ውስጥ ብቸኛው ጥቁር የሆነው ዲዮላ አያሌው የሴራው ቀድሚያ ተጠቂ ሆኗል። በርግጥ የቀድሞ ስሙ ሽብሩ አያሌው ነበር። ቀጥሎ ስሙን ፊላ ብሎ ራሱ በመሰየሙ ፊላ አያሌው እየተባለ ይጠራ ነበር። ከኢትዮጵያ ወደ ጣሊያን ከመሄዱ በፊት በሁለት የኢትዮጵያ ከተሞች ኖሯል። አንዱ ባህር ዳር ከተማ ውስጥ ሲሆን ሁለተኛው ደግሞ ቦንጋ ከተማ ውስጥ ነበር። ባህር ዳር ፊላ አያሌው ይባል የነበረውን ወደ ቦንጋ ሲሄድ ደግሞ ሞርሞርዲኖ ባወጡለት ስም ዲዮላ አያሌው ተብሎ ይጠራ ነበር። ቦንጋ ውስጥ ይኖር የነበረው ከኢትዮ ጣሊያን ጦርነት በኋላ ኢትዮጵያ ውስጥ ከቀረው ጣሊያናዊ ቤተሰብ ጋር ነበር። ይህ ቤተሰብ ኢትዮጵያ ውስጥ የቀረበትን ምክንያት በውል ባያውቅም በምቾት ምክንያት እንዳልሆነ ግን ያውቅ ነበር።
የዚህ ቤተሰብ አባላት በከፊል ወደ ጣሊያን ሲሄዱ አብሮ ወደ ጣሊያን ተጓዘ። የሞርሞርዲኖ ቡስኪ ታማኝ ጠባቂ ሆኖ መኖር ከጀመረ ብዙ ዓመታት ተቆጥረዋል። የሞርሞርዲኖ ጠባቂዎች ሀብታቸውን ለመቀራመት እርስ በርስ ሲጠላለፉ እሱን ቀድመው ለመጣል እንደተባበሩበት ገብቶታል። ፋታቸውንና ሴራቸውን ቀድሞ ይነቃባቸዋል። ይህ ወቅት ግን እጅግ ያመረረበት ወቅት ነው። ያመረረበት ምክንያትም ከጉልበት በቀር ብዙም ዕውቀት ስለሌለው ነው። ዕድሜ ልኩን ዶን ሞርሞርዲኖን ሲያገለግል የኖረው በጉልበቱ ብቻ ነው። ታማኝ ጠባቂያቸው ያደረጉት ደደብ በመሆኑና ባለመማሩ መሆኑን ባለቀ ሰዓት ደርሶበታል። እርሶን ለመግደል ሲዘጋጅ ደርሰንበታል በማለት ሌሎች ጠባቂዎች ስላሴሩበት ጨለማ ክፍል ውስጥ ሲደበደብ ሰንብቶ የወጣው በቅርቡ ነው። ከዚህ በፊትም ብዙ ጊዜ በዚህ ጨለማ ውስጥ ተደብድቧል። በንዴት ዓይኑ የቀላበት ምክንያት የሌሎች ጠባቂዎቻቸውን ውንጀላ እንደ እውነት ተቀብለው የዱላ ውርጅብኝ ባስወረዱበት ዶን ሞርሞርዲኖ የጭካኔ በትር ምክንያት ነው። ዲዮላ መልከ ጥፉ ነው። መልከ ጥፉነቱን ይወደዋል። ጥቁርነቱ የጀበና ያህል ከመሆኑም በላይ ፊቱ በጩቤ በተሸነታተሩ መስመሮች የተሞላ ነው። አንድ ዓይኑም በድብድብ ምክንያት ፈርጧል። የፊት ጥርሶቹም በድብድብ ወላልቀው ከዓመት አንዴ ሲስቅ የሚታየው ቀይ ድዱ ብቻ ነው። በረዥም ቁመቱ ልክ የለበሰው ግዙፍ ሥጋ ጠንካራና የማይበገር ሰው አስመስሎታል። አመድ የሚያደርጉ ክንዶቹን የቀመሱ ብዙዎች የመኖራቸውን ያህል በተንኮል የጎመዘዙ ጽዋዎችን የጋቱትም አያሌ ናቸው። መልከ ጥፉ ዲዮላ ሁሉም የራሱ ቆንጆ ነው ብሎ ሲያምንም ሁሉም የራሱ አምባገነን ነው ይላል። ስለዚህም ከሌሎች የወረሰውን ጭካኔ በራሱ ላይ ይፈጽማል። ሲናደድ ደረቱን በጩቤ ይሸነታትረዋል። የሚያውቃቸው ክፉ ሰዎች በበለጡ ክፉዎች ሲተኩ አይቷል። ክፉዎቹ ሲወድቁ ክፋታቸው ወደ ውስጡ የገባበት ይመስል ክፉ ሰው አድርጎታል። ዲዮላ በጠላቶቹ ፊት ብልጣብልጥ ሆኖ ለመታየት አይሞክርም። ይልቁንም ቂላቂል ለመምሰል የማያደርገው ጥረት የለም። ስለ ማንኛውም ነገር ያለውን ፍላጎት በግልጽ አያንጸባርቅም። ፍላጎቱ በሙሉ ለማንም ግልጽ ሆኖ አያውቅም። በቀሉም ቀጥተኛ አይደለም። ሰዎች ሲበቀሉት የሚበቀላቸው በተበቀሉት መንገድ አይደለም። ቢደበድቡት ወዲያው መልሶ አይደባደብም። ዘግይቶ የበለጠ ይበቀላቸዋል። ከዚህ በፊት በጨለማ ክፍል ውስጥ በዶን ሞርሞርዲኖ የመግደል ሴራ ተጠርጥሮ ሲደበደብ በነበረበት ወቅት የግራ እጁን ትንሽ ጣት በጉጠት ቆረጡበት። በኋላ ግን የሐሰት ውንጀላ መሆኑ ስለደረሱበት በምርመራውም ወቅት በውሸት መመርመሪያ መሳራቸው ስላረጋገጡ ፈቱት። ከተፈታ በኋላም ዶን ሞርሞርዲኖ የበቀል ስሜቱ ፊቱ ላይ አላነበቡበትም። ላምበብ ቢሉም በውሸት መመርመሪያውና አይምሮ ላይ በሚገጠመው ረቂቅ መሳሪያ ገጥመው ካልመረመሩት በስተቀር ፊቱ ላይ የሚያነቡት ነገር አይኖርም። የዲዮላ ፊት ሁልጊዜ ያው ነው። ስርዝ ድልዝ የበዛበት ጽሑፍ ከሚመስለው ፊቱ ላይ ምንም ነገር ማንበብ አዳጋች ነው። ሞርሞርዲኖ ራሳቸውን በሚመገቡበት ወቅት ከሚመገቡበት የሥጋ ሾርባ ውስጥ ቆራጣ የሰው ጣት አገኙበት። የበሉት ሁሉ ግልብጥ ብሎ ወጣ። ሲያስታውኩም የሆድ ዕቃቸው በሞላ ባፋቸው የተዘረገፈ ነበር የመሰላቸው። አንጀታቸው እስኪወጣ አንቋረሩ። ይህ ሲሆን ዲዮላ በሩ ላይ ቆሞ ከሌሎች ጋርዶች ጋር ሆኖ ይመለከት ነበር። ከዚህ በላይ በቀል እንደሌለ ተረዳ። ዶን ሞርሞርዲኖ ውጫዊ አካሉን ሲያስደበድቡት እሱ ደግሞ ውስጣዊ አካላቸውን ቀጠቀጣቸው። በትንሽ ጣቱ ሆዳቸውን አማሰለው። ረካ። ሞርሞርዲኖ ጋርዶቻቸውን በሙሉ አስጠርተው ይህን አሰቃቂ ሁኔታ ማን እንዳደረገባቸው ጠየቁ። ጋርዶቹ በሙሉ አላደረግንም ሲሉ ሸምጥጠው ካዱ። ዲዮላም አላደረኩም ብሎ ድርቅ አለ።
በኋላ ጣቱ የጥቁር ሰው ጣት መሆኑ ተደረሰበት። ሞርሞርዲኖ ወጣቸው ውስጥ ያገኙት ጣት የጥቁር ሰው ጣት ሆኖ በመገኘቱም ለሁለተኛ ጊዜ ከመጀመሪያው የባሰ አስታወቁ። የሌሎች ነጭ ጋርዶች ጣቶች ተቆጥረው ሙሉ ሆነው ተገኙ። ጣቱ የዲዮላ ባሪያው መሆኑ የተደረሰበት ትንሽ ጣቱ በእስር ቤት እያለ ሚስጥር እንዲያወጣ በጉጠት መጎንደሹ ከተረጋገጠ በኋላ ነበር። ዲዮላም ጣቱን ካደ፣ የኔ አይደለም ሲል ብሽቅ አደረጋቸው። አንተ አረመኔ ባሪያ ጣትን ትክዳለህ አሉ ሞርሞርዲኖ መልሰው በፍልጥ እያስደበደቡት። አዎ እክዳለሁ፣ ገና ሁሉንም ጣቶችንና እኔንም ጭምር እክዳለሁ፣ ለእርሶ ጌትነትና ለቆየ ወዳጅነታችን ስል። ይህን ሲል ቁጣቸው ሙሽሽ ብሎ ጠፋ። ለጌትነታቸው ሲል ጣቱን የሚያበላቸው ሌላ ማን አለ? በንዴት ሳቅ ተንፈቅፍቀው ማሩት። ዲዮላም አስከትሎ ይህንን ተናገረ። ከዳክዬ ሥጋ የኔ ሥጋ አይሻልም? ዳክዬዎች ትል ይበላሉ። በውሃ ውስጥ የሚዝለገለጉ ሙታኖችን ከሚበሉ ዳክዬዎች ሥጋ የሰው ሥጋ አይሻልም? ሰው ቅዱስ ነገሮችን ይበላል፣ ስለዚህ ቅዱስ ነው። በቅድስና ደግሞ የሮም ጳጳሳትን የሚስተካከል የለም አይደለም ጌታ ሞርሞርዲኖ? ዝጋ አንተ ዝጋታም ባሪያ አሉ ሞርሞርዲኖ። የሮም ጳጳሳትን ስለሚጠሉ ቅዱስ ስላላቸው ተናደዱ። ዲዮላ ግን ንግግሩን ቀጠለ። ስለዚህ ብፁዕንና ቅዱስ የሆኑትን የሮም ጳጳሳትን መብላት እንጀምራለን። አጨበጨቡለት። ጳጳሳቱን ስለሸረቆጠላቸው ያንተን ጥቁር ጣት ግን አንበላም፣ አንተ ባሪያ የተናገርከው በቂ ነው። ግዴለዎትም ጌታ ሞርሞርዲኖ፣ ቆዳዬ ጥቁር ቢሆን ውስጤ ቀይ ነው፣ አጥንቴ ደግሞ ነጭ። ራሱን ወደ እሳቸው ማቀራረቡ ነበር። ዲዮላ መከፋቱንና በቀሉን የሚገልጽበት መንገድ ብዙ ነው። ጎምዛዛና ቅጠል የበዛበት ሻይ ይወዳል። ይህን እየጠጣ ንብ መታ ብርጭቆ ጠርዝ ላይ ብታርፍ በማንኪያው ገፍቶ የፈላው ሻይ ውስጥ ይከታትና ልትወጣ ስትዘቅጥ ማየት በማንኪያ እዛው ሲያማስላት ያስደስተዋል። ደስ ሲለው ደግሞ ቀይ ድዱን እንደ ደመራፍም ግልብጥ አድርጎ በዝግታ ይስቃል። ደግሞ አንድ ቀን በዶን ሞርሞርዲኖ ግቢ ውስጥ ካሉት እርግቦች አንዷን ይዞ ክንፏን በመቀስ ቆረጠባት። ክንፏን ሲቆርጥ ያዩት ሌሎች ነጭ ጋርዶች ወደ ሞርሞርዲኖ እያዳፉ አቀረቡት። አንተ ባሪያ ምን አባ ቆርጦ ነው ክንፏን የቆረጥክባት አሉት። ምን አጠፋው ታዲያ ጌታ ሞርሞርዲኖ? ምን አጠፋው ይለኛል እንዴ ደግሞ ይሄ ብስብስ ባሪያ በለው። አንዱን አንቆ የመጣውን ጋርድ አዘዙት። ምን አጠፋው? እንዴት ክንፏን ትቆርጥባታለህ? ስላስቸገራት እኮ ነው ጌታ ሞርሞርዲኖ። ይህች እርግብ በዚህ ግቢ ውስጥ ስትኖር አንድም ቀን ስትበራ አይቻት አላውቅም ጌታዬ። እዚሁ ትውላለች፣ ምግቧን እንሰጣታለን፣ እዚሁ ታድራለች። ታዲያ እርግቧ ክንፏን ካልበረረችበት ከትርፍ ገላ በምን ይሻላል? ሞርሞርዲኖ ከጆሮ ግንዳቸው አካባቢ ለብቻው በቅሎ የተንጠለጠለ ትርፍ ገላ ስላላቸው እሱን ባሽሙር ሲነካቸው ጭምር ነበር። እርግቧ ክንፏን ካልተጠቀመችበት ቆርጠን ለባም ብንሰጠው አይሻልም? ሁልጊዜ በሆዱ እየተሳበ ከሚሳቀቅ ከሚማቀቅ። ስለ እባብ በልጅነቱ የሰማውን አፈ ታሪክ ጨለፈላቸው። ይኸውልዎት ጌታ ሞርሞርዲኖ፣ እባብ እንደ ጊደር 4 እግር ነበረው አሉ። ታዲያ ለአዳምና ለሔዋን በለስን አሳያቸው። አዳምና ሔዋን ዕውቀት የሚገልጸውን ዛፍ በሉ። እነሱ በበሉ እባብ ተረገመ። ያውም እኮ ዕውቀት የሚገልጸውን ዛፍ በማሳየቱ ነው። በርግማኑ ምክንያት 4 እግሮቹ ሆዱ ውስጥ ገብተው በደረቱ መሳብ ጀመረ። የሮም ጳጳሳት እንደሚሰብኩት የአዳምና የሔዋንን እርግማን ክርስቶስ በመስቀል ተሰቅሎ ሲሽርላቸው፣ ለእባብ ግን እስካሁን የተሰቀለለ ክርስቶስ የለም። የእነሱ እርግማን ሲሻር፣ እባብ ግን እስካሁን 4 እግሮቹን አጥቶ በደረቱ እየተሳበ ይገኛል። ጌታ ሞርሞርዲኖ፣ እርስዎ ፍትሐዊ ነዎት አይደለም እንዴ ጌታዬ? ነኝ። አውቆ ሲጃጃል እየገረማቸው ሁሉም ያዳምጡታል። ይህን ብቃቱን ባይነግሩትም እጅግ ያደንቁለታል። እኮ እኔም እርሱን አውቃለሁ፣
እርግጠኛ ነኝ እርስዎ ክርስቶስን ቢሆኑ ለባቡ የሚሰቀሉለት ነበር። ቢያንስ 4 እግሩን ይመልሱለት ነበር። እስኪ ይታዩት ጌታ ሞርሞርዲኖ እንዴት ፈጥሮ በደረቱ እያስጓዘ ያሰቃየዋል። እሺ ከቀጣም መቅጣት ያለበት የመጀመሪያውን ተንኮለኛ እባብ መሆን በተገባ በለሱ ድረስ ወስዶ እንዲበላ የጋበዘውን እባብ አስፈላጊ ሆኖ ከተገኘ ቢቀጣው ባልከፋ። እኔም ያለ ጥፋቴ እየተቀጣሁ ነውና። ግን አንድ እባብ በበደለ እንዴት የእባብ ዘር በሙሉ ባልሰራው በደል ይቀጣል? እንዴት ምድረ እባብ እስከዛሬ መከራውን ያያል? መናገር የፈለግከውን ቅልብጭ አድርገህ ተናገር አንተ ልጥልጥ ባሪያ። ይልቅስ መዘላበድ የዘርህ ነው። ምን ዙሪያ ጥምጥም ያስኬድሃል? አውቀው መነካካታቸው ነው ብዙ እንዲለፈልፍ። ይህ እኮ ነው ችግሩ ጌታ ሞርሞርዲኖ፣ አያት በበደለ ልጅን መቅጣት። እንዲያው አባቴ ዙሪያ ጥምጥም ይጓዝ ነበር። የሱም አባት ዙሪያ ጥምጥም ሊጓዝ ይችል ይሆናል። እኔን ግን በእነሱ ዙሪያ ጥምጥም አይስደቡኝ። እኔ የእርሶ ቅን አገልጋይ ነኝ። ነገሬም ቅልብጭ ያለ ነው። የተናገርኩትም ስለ ፍትሃዊነት ነው። እርግቧ ክንፏን ካልበረረችበት ተቆርጦ በደረቱ አፈር ደሜ ለሚግጠው እባብ ይሰጠው። ምን አባቷ! ወይም ደግሞ ከጳጳሳት አንዱ ስለ እባቦች ኃጢአት ይስቃልና እባቦች እግራቸው ይመለስላቸው። አበቃው። አጨብጭቡለት አሉ ሞርሞርዲኖ ጳጳሳቱን ስለለከፈላቸው ተደስተው። ዲዮላ ምን መናገር እንዳለበት ያውቃል። ዲዮላ የነዚህ ሰው ሁደኛ ጠባቂ ነው። ሀብታቸውን ለመቀራመስ ሲሳፈጡ፣ እርሱ ግን ይህ ፍላጎቱ እስካሁን በግልጽ አልተንጸባረቀበትም። ከ2 ዓመታት ጀምሮ የሚወስደው ሥልጠና ውስብስብ ሆኖበታል። ከወሰዳቸው ሥልጠናዎች አንዱ የምንኩስና ሥልጠና ሲሆን የሚሄድበትን ግዳጅ ለመወጣት የምንኩስናውን ሥልጠና በደንብ ተከታትሏል። ከግዳጅ በኋላ ስለሚያገኘው ከአገልጋይነት ወደ ጌትነት ስለሚያደርሰው ታላቅ ምስጢርም እያሰላሰለ ነው። ሁሉን ነገር የግሉ የሚያደርግበትን መንገድም እየቀየሰ ነው። ይህን ለማሳካትም ብዙ ዕውቀት ባይኖረውም ድብቅ ብልጠትና ጉልበት አለው። አጋር ባይኖረውም ብቻውን በምድርና በሰማይ መካከል የቆመ ጠንካራ ምሰሶ አድርጎ ራሱን ይቆጥራል። ሙሉ ቢጫ የምንኩስና ልብስ ተሰፍቶለታል። የመነኩሴ ቆብም ተዘጋጅቶለታል። በዶን ሞርሞርዲኖ የግል አውሮፕላን ወደ ኢትዮጵያ ተጉዞ ባህር ዳር ከተማ የሚደርስበት ቀን ተወስኗል። ከዚያም የሚሄድበትን ከእርሱና ከሞርሞርዲኖ በቀር ማንም አያውቅም። ኢትዮጵያ Toga